አራት ህይወት ቀያሪ ህጎች። ህይወትህ እንዲቀየር ትላልቅ ታምራትን እየጠበቅክ ነው። እውነታው ግን ይህ ነው። ህይወታችንን የሚቀይሩት በድንገት የምንወስናቸው ትላልቅ ውሳኔዎች ሳይሆኑ በየቀኑ የምናደርጋቸው ትናንሽ ልማዶች ናቸው። ታዋቂው ጸሐፊ ጄምስ ክሊር አቶሚክ ሃቢትስ በተባለው ድንቅ መጽሐፉ ማንኛውንም መጥፎ ልማድ አጥፍተን መልካም ልማዶችን በህይወታችን ውስጥ የምንገነባባቸው አራት ቀላል ህጎችን ያስተምረናል። እነዚህን አራት ህጎች ካወቅክና ከተገበርክ ህይወትህ ሙሉ በሙሉ መለወጡ አይቀሬ ነው። ቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ህግ 1 ግልጽ አድርገው። አንድን አዲስ መልካም ልማድ መጀመር ስትፈልግ ለአእምሮህ ግልጽ የሆነ ምልክት ስጠው። ብዙ ጊዜ ሰዎች ከነገ ጀምሮ ማንበብ እጀምራለሁ ይላሉ። ነገር ግን መቼ እና የት እንደሚያነቡ ስለማይወስኑ ሳይሳካላቸው ይቀራል። ለምሳሌ መጽሐፍ የማንበብ ልማድ ማዳበር ከፈለክ ማታ ከመተኛትህ በፊት መጽሐፉን በትራስህ አጠገብ አስቀምጠው። አእምሮህ መጽሐፉን ሲያየው የማንበብ ፍላጎቱ ወዲያው ይነሳሳል። ህግ 2 ሳቢ አድርገው። የሰዎች አእምሮ ሁልጊዜ ደስታ ወደሚሰጡት ነገሮች ይሳባል። ስለዚህ ልታደርገው ያሰብከው አዲስ ልማድ ካንተ ፍላጎት ጋር አገናኘው። ለምሳሌ የዩቲዩብ ቪዲዮ ለመስራት ስክሪፕት መጻፍ ካለብህና ነገሩ ሰልችቶህ ከሆነ እንዲህ በል፣ ይህንን ስክሪፕት ጽፌ ስጨርስ የምወደውን ማኪያቶ እጠጣለሁ ወይም ፎቶ ፖስታለሁ። ልማዱን ከሽልማት ጋር ስታገናኘው አእምሮህ በደስታ ያደርገዋል። ህግ 3 ቀላል አድርገው። ብዙዎቻችን ስንጀምር በጣም ከባድ ነገር ለመስራት እንሞክራለን። ለምሳሌ በቀን 1 ሰዓት ስፖርት እሰራለሁ እንላለን። ነገር ግን አእምሯችን ከባድ ነገር ስለሚጠላ ወዲያውኑ ሰነፍ እንሆናለን። በምትኩ የ2 ደቂቃ ህግን ተጠቀም። ለምሳሌ በቀን 1 ሰዓት ስፖርት ከመስራት ይልቅ በቀን ለ2 ደቂቃ ብቻ ፑሽ አፕ እሰራለሁ ብለህ ጀምር። ዋናው ቁም ነገር መጀመርህ ላይ ነው። አንዴ መስራት ከጀመርክ በኋላ ግን ሳታስበው ትቀጥላለህ። ህግ 4 አርኪ አድርገው። አእምሯችን ወዲያውኑ ውጤት ወይም ሽልማት የሚያገኝበትን ድርጊት ደጋግሞ መስራት ይወዳል። ስለዚህ የሰራኸውን ትንሽ መልካም ነገር ሁሉ መመዝገብና ራስህን ማበረታታት አለብህ። ለምሳሌ የቀን እቅድህን አውጥተህ ስትጨርስ የተገበርካቸውን ነገሮች በስክሪብቶ ራይት አድርጋቸው። ያንን ስታደርግ የሚሰማህ ደስታ አእምሮህ ነገም ያንን ስራ በንቃት እንዲሰራ ያደርገዋል። በአጠቃላይ ህይወትህን ለመቀየር ተራራ መናድ አይጠበቅብህም። እነዚህ 4 ህጎች በመጠቀም በየቀኑ 1% ብቻ ለመሻሻል ሞክር። ከዓመት በኋላ የት እንደምትደርስ ስታየው ራስህ ትገረማለህ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።